ሐብሐብ በሳይንሱ ሲትሩለስ ላናተስ በመባል ይታወቃል። ሐብሐብ በቪታሚኖች፣ ማዕድናትና አንቲኦክሲዳንት የበለጸገ ሲሆን ይህም ለአጠቃላይ ጤንነት ትልቅ አስተዋጽኦ ያደርጋል። ሐብሐብ 90% የውሃ ይዘት ያለው ሲሆን ነገር ግን ሐብሐብ ጥማትን ከማርካት ባለፈ ብዙ አይነት የጤና ጥቅሞችን ይሰጣል። ይህም ለተመጣጠነ አመጋገብ ጥሩ ተጨማሪ ያደርገዋል። ስለዚህ በዛሬው ትምህርታችን ስለ ሐብሐብ አስደናቂ 14 የጤና ጥቅሞች በስፋት የምናይ ይሆናል። በተለይ ስምንተኛው ለአብዛኛው ሰው አስፈላጊና ጠቃሚ ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲማሩበት እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። አንደኛ፣ ሐብሐብ በንጥረ ነገሮችና በአንቲኦክሲዳንት የበለጸገ ነው። ሐብሐብ በአንቲኦክሲዳንት የበለጸገ ምንጭ ሲሆን እነዚህም ሊኮፔን፣ ቫይታሚን ሲ እና ቤታ ካሮቲን አካልን ከኦክሳይድ ውጥረት እና እብጠት ይከላከላሉ። ሊኮፔን ለሐብሐብ ቀይ ቀለምና ጠንካራ የጸረ ባክቴሪያ ባህሪ እንዲኖረው የሚያደርግ የሆነ የእጽዋት ውህድ ነው። ሴሎችን ሊጎዱ የሚችሉና እንደ የልብ ህመም፣ ካንሰር ያሉ ስር የሰደዱ በሽታዎች እንዲኖሩ የሚያደርጉ ጎጂ ነፃ ራዲካሎችን ያስወግዳል። የጸረ እርጅና ጥቅሞች፣ አንቲኦክሲዳንት በተጨማሪም የህዋስ ጉዳትን በመቀነስ የቆዳ ጤናን በማጎልበት የእርጅና ሂደትን ይቀንሳል። ስለዚህ ሐብሐብ አዘውትሮ መመገብ የሰውነትን የኦክሳይድ ውጥረት ከሚያስከትሉ ጎጂ ውጤቶች የሚከላከሉ የተፈጥሮ አንቲኦክሲዳንት ንጥረ ነገሮችን ይጨምራል። ሁለተኛ፣ ለሰውነታችን እርጥበት እንዲኖር ይረዳል። ሐብሐብ ከ90% በላይ በውሃ ነው የተሰራው። ይህም በተለይ በሞቃታማ ወቅቶች ወይም የአካል ብቃት እንቅስቃሴ በኋላ እርጥበትን ለመጠበቅ ጥሩ ምርጫ ያደርገዋል። የሰውነት ሙቀትን ለመጠበቅ፣ ሜታቦሊዝምን ለመደገፍና ንጥረ ምግቦችን በተቀላጠፈ መልኩ በሰውነት ውስጥ ለማጓጓዝ አስፈላጊ ነው። ፖታሲየም እና ማግኔዚየምን ጨምሮ የሐብሐብ ተፈጥሯዊ ኤሌክትሮላይቶች በላብ የጠፉትን ይሞላል። የሰውነት ድርቀትን ይከላከላል። ውሃን በሰውነት ውስጥ ጠብቆ መቆየት የኩላሊት ስራን ይደግፋል። የምግብ መፈጨትንም ይረዳል። እንዲሁም ድካምን ይከላከላል። ስለዚህ ከስፖርታዊ እንቅስቃሴ ወይም ከቤት ውጪ እንቅስቃሴዎች በኋላ ኤሌክትሮላይቶችን በፍጥነት ለማደስና ወደ ነበረበት ለመመለስ ሐብሐብን መብላት በጣም ጥሩ አማራጭ ነው። ሶስተኛ፣ የልብ ጤናን ይደግፋል። ሐብሐብ ለልብና የደም ስር ጤና ጠቃሚ የሆኑ በርካታ ንጥረ ነገሮች አሉት። ከነዚህም ውስጥ ሊኮፔን፣ ሲትሩሊን እና ፖታሲየም ይገኙበታል። ሊኮፔን የኮሌስትሮል መጠንን ዝቅ ለማድረግ ይረዳል። እንዲሁም የደም ግፊትን በመቀነሱ የደም ቧንቧን ስራን ያሻሽላል። በሐብሐብ ውስጥ የሚገኘው ሲትሩሊን የተባለ አሚኖ አሲድ ናይትሪክ ኦክሳይድ ምርትን ይጨምራል። ይህም ደም ስሮችን ዘና ለማድረግና የደም ዝውውርን ለማሻሻል ይረዳል። የልብ በሽታ መከላከል፣ ልክ እንደ ሐብሐብ በሊኮፔን የበለጸጉ ምግቦችን መመገብ ለልብ ህመምና ለስትሮክ ተጋላጭነትን ይቀንሳል። ስለዚህ የልብ ጤንነትን ለመደገፍና ለልብና የደም ስር በሽታ ተጋላጭነትን ለመቀነስ በአመጋገብ ውስጥ ሐብሐብን ማካተት በጣም አስፈላጊ ነው። አራተኛ፣ ቆዳና ፀጉርን ጤናማ ያደርጋል። በሐብሐብ ውስጥ ያለው ቫይታሚን ሲ ከፍተኛ ይዘት ያለው ኮላጅንን ለማምረት ወሳኝ ሚና ይጫወታል። ይህም ለቆዳና ለፀጉር ጤንነት አስፈላጊ ነው። ኮላጅን ለቆዳ ቅርጽና የመለጠ ችሎታን የሚሰጥ ፕሮቲን ሲሆን መሸብሸብና መጨማደድን ይከላከላል። በተጨማሪም ቫይታሚን ሲ ቁስሎችን ቶሎ መፈወስን ያበረታታል። እንዲሁም የፀሐይ ጉዳትን ለመቀነስ ይረዳል። ለቆዳ እርጥበት፣ በሐብሐብ ውስጥ ያለው የውሃ ይዘት ቆዳን ውሃ እንዲይዝ በማድረግ ድርቀትን በመቀነስ ጤናማ የሆነ ውበት እንዲኖረው ያደርጋል። ስለዚህ ለስላሳ እርጥበት ያለው ቆዳ ይዞ ለመቆየት እና ጠንካራ የሚያምር ፀጉር እንዲኖር ሐብሐብን አዘውትሮ ይመገቡ። አምስተኛ፣ ክብደት ለመቀነስ ይረዳል። ሐብሐብ ዝቅተኛ የካሎሪ ይዘት ያለው በንጥረ ነገር የበለጸገ ፍራፍሬ ሲሆን ይህም ክብደትን ለመቀነስ የሚደረግ ጥረቶችን ይደግፋል። ከፍተኛ የውሃና ፋይበር ይዘት ያለው ሐብሐብ በአመጋገቦ ላይ ከፍተኛ የካሎሪ መጠን ሳይጨምር የሙሉነት ስሜትን ያቆያል። ይህ አጠቃላይ የካሎሪ መጠንን ለመቀነስ ይረዳል። ይህም ክብደትን ለመቆጣጠር ቀላል ያደርገዋል። እንዲሁም ሐብሐብ ተፈጥሯዊ ጣፋጭነት አለው። በሐብሐብ ውስጥ ያሉት ተፈጥሯዊ ስኳሮች በተቀነባበሩ ምግቦች ውስጥ የሚገኘውን ስኳር ሳይጨምሩ የጣፋጭ ፍላጎትን ያረካሉ። ስለዚህ የጣፋጭ ፍላጎት በሚኖር ጊዜ የካሎሪ መጠኑን ለመቆጣጠር እንዲረዳ ከፍተኛ የካሎሪ ይዘት ያላቸው ጣፋጭ ምግቦችን በትንሽዬ ፍሬሽ ሐብሐብ በመለወጥ ተፈጥሯዊ የሆነ ጣፋጭ ማግኘት ይችላሉ። ስድስተኛ፣ የምግብ መፈጨትን ያሻሽላል። ሐብሐብ ሁለቱንም ውሃና
አነስተኛ መጠን ያለው የአመጋገብ ፋይበር በውስጡ ይዟል። ይህም ጤናማ የምግብ መፈጨት ስርዓትን ለመጠበቅ አስፈላጊ ያደርገዋል። በሐብሐብ ውስጥ ያለው የውሃ ይዘት ሰገራን ለማለስለስ እንዲሁም የሆድ ድርቀትን ለመከላከል ይረዳል። በቂ የውሃ መጠን ያለውና በፋይበር የበለጸገ አመጋገብ አጠቃላይ የምግብ መፈጨት ሂደትን ያበረታታል። የሐብሐብ ተፈጥሯዊ አልካላይን የሆድ አሲድነትን ለማስወገድ ይረዳል። ይህም የምግብ አለመፈጨት እንዳይኖር ያደርጋል። ስለዚህ የምግብ መፈጨት ስርዓትን በጥሩ ሁኔታ እንዲሰራና የሆድ ድርቀትን ለመከላከል ሐብሐብን ወደ አመጋገብ ውስጥ ማካተት አስፈላጊ ነው። ሰባተኛ የአይን ጤናን ያሻሽላል። ሐብሐብ የአይን ጤናን የሚጨምሩ ቫይታሚን ኤ፣ ቤታ ካሮቲን፣ ሊኮፔንን ጨምሮ ብዙ ቁልፍ የሆኑ ንጥረ ነገሮችን ይዟል። ቫይታሚን ኤ ጤናማ የአይን እይታን ለመጠበቅ የሌሊት አይነ ስውርነት እንዳይከሰት ይከላከላል። እንዲሁም በዕድሜ በገፉ ሰዎች ከዕድሜ ጋር የተያያዘ የእይታ ማጣት እድልን ይቀንሳል። የሊኮፔን ሚና ጥናቶች እንደሚያመለክቱት ሊኮፔን አይንን ከኦክሳይድ ጉዳት ለመጠበቅና በአይን ሞራ ግርዶሽ የመያዝ እድልን ይቀንሳል። ስለዚህ በየጊዜው ሐብሐብን መብላት የአይን ጤና ለመደገፍ እንዲሁም ለአይን አስፈላጊ የሆኑ ንጥረ ነገሮችን ለማግኘት በጣም ወሳኝ ነው። ስምንተኛ ለስንፈተ ወሲብ ወይም የብልት መቆም ችግር ላለባቸው ሰዎች ይረዳል። ሐብሐብ ለወሲብ በቪያግራ ምትክ ሊወሰድ ይችላል። አንዳንድ የደረት ህመምና የልብ ህመም ያለባቸው ወንዶች ቪያግራ መውሰድ ለማይችሉ ወንዶች ሐብሐብ ደህንነቱ የተጠበቀ አማራጭ ሲሆን ይህም ከባድ የጎንዮሽ ጉዳቶች የሉትም። ሐብሐብ በተፈጥሮ ሲትሩሊን ስለሚይዝ ይህም የተሻለ የብልት መቆምን ሊደግፍ ይችላል። ሲትሩሊን አሚኖ አሲድ ነው። ቪያግራ የሚሰራው ወደ ብልት ውስጥ ያለውን የደም ፍሰት በመጨመር ነው። ይህም አንድ ሰው ለወሲብ በሚነቃበት ጊዜ በቀላሉ ብልቱ እንዲቆም ያስችለዋል። ሲትሩሊን ከቪያግራ በተለየ መንገድ ቢሰራም ተመሳሳይ ነገር ሊያደርግ ይችላል። ሰውነት ሲትሩሊን ወደ ሌላ አሚኖ አሲድ ማለትም አርጂኒን ሊለውጥ ይችላል። አርጂኒን ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ የደም ስሮችን በስፋት ይከፍታል። እንዲሁም በብልት ውስጥ ያለውን የደም ፍሰት በመጨመር የብልት መቆምን ያሻሽላል። ሐብሐብ በአብዛኛው ውሃ ነው። ነገር ግን ከፍተኛ የሲትሩሊን መጠን ለማግኘት በየጊዜው የሐብሐብ ጭማቂ መጠጣት ተመራጭ ነው። ሐብሐብን እንደ ተፈጥሯዊ ቪያግራ ለመሞከር የሚፈልጉ ወንዶች በሐብሐብ ጭማቂ የተሻለ ውጤት ሊያገኙ ይችላሉ። ሐብሐብ ከቪያግራ አስተማማኝ አማራጭ ሊሆን ይችላል። ታዲያ ቀጣይነት ባለው ሁኔታ መጠቀም ይኖርባቸዋል። እንደ ቪያግራ አንዴ ተወስዶ በደቂቃዎች ውስጥ የሚሰራ አይደለም። ዘጠነኛ የአካል ብቃት እንቅስቃሴ አቅምን ያሳድጋል። ሐብሐብ በተለይም ጭማቂው የአሚኖ አሲድ ሲትሩሊን ከፍተኛ ይዘት ስላለው የአካል ብቃት እንቅስቃሴንና መልሶ ማገገምን እንደሚያሻሽል ታይቷል። ሲትሩሊን በጡንቻዎች ላይ የደም ዝውውርን ለማሻሻል፣ ህመምን ለመቀነስ እንዲሁም በአካል ብቃት እንቅስቃሴ ወቅት የኦክሲጅን አቅርቦትን ለማሻሻል ይረዳል። ይህ ጽናትን ከፍ ሊያደርግና ከጠንካራ አካላዊ እንቅስቃሴ በኋላ ማገገምን ሊያፋጥን ይችላል። እንዲሁም ከስፖርታዊ እንቅስቃሴ በኋላ የሐብሐብ ጭማቂ መጠጣት የጡንቻ ህመምን ለመቀነስና ፈጣን የጡንቻ ማገገም እንዲኖር ያደርጋል። ስለዚህ የአካል ብቃት እንቅስቃሴን ለመጨመርና የጡንቻን ድካም ለመቀነስ ከአካል ብቃት እንቅስቃሴ በፊት ወይም በኋላ ሐብሐብ ወይም የሐብሐብ ጭማቂ መጠጣት ጠቃሚ ነው። አስረኛ የኩላሊት ጠጠርን ለመከላከል ይረዳል። ሐብሐብ ከፍተኛ የውሃ ይዘትና የፖታሲየም መጠን ስላለው የኩላሊት ጤናን ይደግፋል። እንዲሁም የኩላሊት ጠጠር እንዳይፈጠር ይረዳል። የኩላሊት ጠጠር ለመከላከል በቂ ውሃ መጠጣት በሽንት ውስጥ ጠጠር ሊፈጠሩ የሚችሉ ማዕድናትን ለማሟሟት ይረዳል። ፖታሲየም የፈሳሾችን ሚዛን በመቆጣጠር የካልሲየም ክምችት እንዳይፈጠር ያደርጋል። ሰውነትን ያጸዳል። ሐብሐብ እንደ ተፈጥሯዊ ዳይሬቲክ ሆኖ ይሰራል። መርዞችን ለማስወገድ እንዲሁም ጤናማ የሽንት ቱቦን ለመጠበቅ ይረዳል። ስለዚህ ሐብሐብን መመገብ ለኩላሊት ጤና ይጠቅማል፣ በተለይም ለኩላሊት ጠጠር በሽታ ተጋላጭ ለሆኑ ሰዎች። 11 እብጠትን ይቀንሳል። እብጠት ለብዙ ስር የሰደዱ በሽታዎች እንደ የልብ ህመም፣ ካንሰርና የስኳር በሽታን ጨምሮ ለብዙ በሽታዎች ቁልፍ ምክንያት ነው። የሐብሐብ ከፍተኛ አንቲኦክሲዳንት ይዘት በተለይም ሊኮፔን እንዲሁም ቫይታሚን ሲ በሰውነት ውስጥ እነዚህን በሽታዎች ለመቀነስ ይረዳል። ሊኮፔን የጸረ ኢንፌክሽን ባህሪ ያለው፣ ይህም ፕሮ ኢንፌክሽን ሞለኪውሎችን መመረትን ይከላከላል። ቫይታሚን ሲ ለበሽታ ሁኔታዎች አስተዋጽኦ የሚያደርጉ የነጻ ራዲካልስን ያስወግዳል። ሐብሐብ ህመምን በመቀነስ ከረጅም ጊዜ እብጠት ጋር ተያይዘው የሚመጡ ስር የሰደዱ በሽታዎች የመጋለጥ እድሎችን ይቀንሳል። ስለዚህ ሐብሐብን ወደ መደበኛ አመጋገብ ውስጥ ማስገባት እብጠትን ለመቋቋም እና ስር የሰደዱ በሽታዎችን ለመከላከል ከፍተኛ አስተዋጽኦ ያደርጋል። 12 የአንጎል ተግባርን ይደግፋል። የሐብሐብ ቫይታሚን B6 እና ከፍተኛ የውሃ ይዘት የግንዛቤ ተግባርን እንዲሁም የአእምሮ ጤናን በመደገፍ ረገድ ትልቅ ሚና ይጫወታል። ቫይታሚን B6 እንደ ሴሮቶኒን እና ዶፓሚን ያሉ የነርቭ አስተላላፊዎችን ለማምረት አስፈላጊ ሲሆን ይህም ስሜትንና አእምሯዊ ደህንነትን ይቆጣጠራል። ትኩረትን፣ ትውስታንና
የአእምሮ ንጽህናን ለመጠበቅ በቂ ውሃ መጠጣት እንዲሁ አስፈላጊ ነው። የግንዛቤ ማነስን ይከላከላል። ሐብሐብ ውስጥ የሚገኙት እንደ ሊኮፔን ያሉ አንቲኦክሲዳንቶች የአንጎል ሴሎችን ከጉዳት ስለሚከላከሉ ከእድሜ ጋር የተያያዘ የግንዛቤ መቀነስ አደጋን ሊቀንስ ይችላል። ስለዚህ ሐብሐብን በዕለት ተዕለት አመጋገብ ውስጥ ማካተት ከፍተኛ የውሃ መጠን ለማግኘትና የማገናዘብ አቅምን ለመጨመር ይረዳል። 13 የጡንቻ ህመምን ያስታግሳል። ከአካል ብቃት እንቅስቃሴ በኋላ ህመም ከተሰሞት ሐብሐብ የጡንቻ ህመምን ለመቀነስና ማገገምን ለማፋጠን ይረዳል። በሐብሐብ ውስጥ የሚገኘው ሲትሩሊን ከአካል ብቃት እንቅስቃሴ በኋላ ያለውን የጡንቻ ህመም እንደሚቀንስ ታይቷል። ከአካል ብቃት እንቅስቃሴ በኋላ የሐብሐብ ጭማቂ መጠጣት ወይም ሐብሐብ መብላት የማገገም ጊዜን ያሻሽላል፣ እንዲሁም ህመምን ያስታግሳል። የደም ዝውውርን ያሻሽላል። ሲትሩሊን የናይትሪክ ኦክሳይድ ምርትን ይጨምራል። ይህም በጡንቻዎች ውስጥ የደም ዝውውርን ያሻሽላል፣ እንዲሁም የላክቲክ አሲድ ክምችትን ይቀንሳል። ስለዚህ ህመምን ለመቀነስ እና ማገገምን ለማፋጠን ከጠንካራ የአካል ብቃት እንቅስቃሴ በኋላ የሐብሐብ ጭማቂን ይጠጡ። 14 የካንሰር ስጋትን ይቀንሳል። የሐብሐብ ከፍተኛ የሊኮፔን ይዘት የተወሰኑ የካንሰር አይነቶችን በተለይም የፕሮስቴት ካንሰር የመጋለጥ ዕድልን በመቀነስ ረገድ ትልቅ ሚና ሊጫወት ይችላል። ሊኮፔን የካንሰር ህዋሳት እድገትን እንደሚገታና የኦክሳይድ ውጥረትን እንደሚቀንስ የተረጋገጠ ኃይለኛ አንቲኦክሲዳንት ነው። የፕሮስቴት ካንሰር ጥናቶች እንደሚያሳዩት በሊኮፔን የበለጸጉ ምግቦች እንደ ሐብሐብ የሚበሉ ወንዶች በፕሮስቴት ካንሰር የመጋለጥ ዕድላቸው አነስተኛ ነው። ስለዚህ ሐብሐብ በአመጋገብ ውስጥ ሚዛናዊ የአኗኗር ዘይቤ አካል በማድረግ የካንሰር ተጋላጭነት ለመቀነስ ይረዳል። ያስታውሱ፣ ልክ እንደ ማንኛውም ፍሬ መጠኑን ማወቅ ወሳኝ ነው። ሐብሐብ በተፈጥሮ ስኳር የበለጸገ በመሆኑ አጠቃቀሙን ከሌሎች አልሚ ምግቦች ጋር በማመጣጠን ለተሻለ የጤና ጥቅሞች መጠቀሙ የተሻለ ነው። ሌላው ስለ ነጭ ሽንኩርት መጠቀም ስለሚሰጠን ወሳኝ የጤና ጥቅሞች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።